እዛና እዚህ ሲያወዛውዝ ወሬውን ይሄ የታባቱ እንደዚህ ሲል የነበሩት አሁን አላፈሩም? ዲጄ በእናት አላፈሩም? እንኳን ወሬ አላበዛብህም ብራዘር፣ እንኳን ደስ አለሽ የኔ አባት። ያው እንደ ጀሞ ደግሞ ኮርተናል፣ እኛም ኮርተናል። ያ ጆከር በዚህ ስራ ትልቁን ድርሻ የወንዶች ጉዳይን ይዞ እየመራ አደራጅቶ የሚሰራ ትልቅ የምናከብረው የምንወደው ወንድማችን ነው። ያው ቅን ልብ፣ ቅን ፖዘቲቭ አስተሳሰብ ስላለው ይህን የወንዶች ጉዳይ እዚህ ደረጃ እንዲደርስ ለታላቅ ክብር፣ ለታላቅ ግርማ ሞገስ ንቅናቄውን የፈጠረው ጆከር ወንድማችን ነው። ጆከር እንወዳለን፣ ሪስፔክት እናደርግሃለን። ብትመጣ ደስ ይለናል። እሺ አጠር መጠን እያደረጋችሁ ሀሳብ ስጡና ወደ እኔ ሀሳብ እንሄዳለን። ሀሳብ ያልሰጣችሁ ምንም ሀሳብ አንዴት ነገር ልበልና ልውረድ። ጆይ ስራ ስለሆንኩ ለዚህ ታላቅ ለሆነ ህዝባችን መልእክት ነው የማስተላልፈው። በወንዶች ጉዳይ እምነት ሊኖራችሁ ይገባል። የወንዶች ጉዳይ በገንዘብ የማይገዛ በምንም ነገር የማይሸውድ በሙስና የማይታማ በጀግንነት የማይታማ ስብስብ ነው። የጨዋ ስብስብ ነው። ነውጠኛ የለም የወንዶች ጉዳይ ላይ። ሁላችንም ስርዓት ያለን ጥፍራችን ተቆንጥጠንና ተቀጥቅጠን ያደግን ልጆች፣ የጨዋ ቤተሰብ ልጆች። ስለዚህ አሁንም ከቤተሰቦቻችሁ፣ ከሚስታችሁ፣ ከባላችሁ የተለያያችሁ ወገኖቻችን ሆይ ወደ ወንዶች ጉዳይ መታችሁ ትዳራችሁን ተመለሱ ዘንድ በጥሬ ማስተላለፍ እፈልጋለሁ። ዲጄ ሙለር አመሰግናለሁ። እኔ ስራ ነኝ የምቻችሁ። እሺ ራሲ አሁን ጋይስ እውነት ለመናገር ከሆነ በጣም 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 ከኛ በላይ ልትደነቅ የሚገባት በእውነትን ጋይስ፣ ሪከርደሮች ካላችሁ ፕሊስ ሪከርድ አርጉና ራሴን በትልቁ ላርግ። ሪከርደሮች ካላችሁ ሪከርድ አርጉና ይህንን ቪዲዮ ለሱ ፍቅረኛ ብታደርሱልኝ በጣም 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 ደስ ይለኛል። ስለሷ መናገር የሚፈልገው በኩራት ከታደሰ በላይ በኩራት መናገር የሚፈልገው ነገር ምንድን ነው? በጣም የምትገርም ሴት ናት። ክርስቶስን እኛ እዚህ ጋር እንደተናገርናት ከገስት ላይ እንዳስወረርናት ሁላችንም በጣም የምትገርም የምትደነቅ ሴት ናት። እባካችሁ ይህን ሪከርድ አድርጋችሁ አርሱልኝ። የምትገርም የምትደነቅ ታደሰ፣ አንድ እውነት ልንገር፣ እንደዚህ አይነት ሴት በህይወት ዘመን መቼም እንደማታገኝ ቃል እገባልሃለሁ። ስለ እውነትን ለእሷ ፕሮግራም እንይዛለን። በጣም የምትገርም ሴት ናት። በቃ እኛ በነበረው ኢንተርቪ አንተ ላይ በተደረገው ጫና በጣም ከፍቶን ነበረ። ለአንተ የመለሰችው መልስ አንዳንድ ጊዜ የሆኑ ሰዎች የሚወዷችሁ ሰዎች፣ ከእናንተ ጋር መቀጠል የሚፈልጉ ሰዎች፣ ህይወት የሚፈልጉ ሰዎች እስከ ጥግ አብረዋችሁ እናንተ እንድትለወጡ እናንተ ከነበራችሁበት ነገር ከፍ እንድትሉ ለምን ወጣ? ለምን አስወጣችሁት? ኔትወርክ ይሆናል። ኔትወርክ መልሱት ጋይስ። እና በጣም በሚገርም ሁኔታ በጣም ጥሩ ሴት ናት። በጣም ጥሩ ሴት ናት። በቃ ጋይስ፣ ስለዚህ በቅርብ ቀን እንግዲህ የመዝጊያውን ፕሮግራም ያው በዚህ ቤት እናደርጋለን። ትልቁ ነገር እንድታውቁት የምንፈልገው ፍቅረኛው በጣም ጥሩ ሴት፣ ህይወትን የምትፈልግ ለውጥን የምትፈልግ ግን ያው ባለመግባባት ነው። ታደሰን ቢሆን የገንዘብ ጥያቄ አይደለም የጠየቀው። እንድታውቁ የምንፈልገው ነገር እውነት ለመናገር ገንዘብ ቢጠይቅ ኖሮ አይ ገንዘብ ጠይቆ ነው ስለዚህ በቅርብ ቀን የመጨረሻ የመዝጊያውን ፕሮግራም እንግዲህ እሷንም ጠርተናት እሱንም ጠርተን ያሉትን ነገሮች እንዘጋለን። የደረስንበት ትልቁ ነገር ምንድን ነው? ኦልሬዲ እሱም አብረው ይቀጥላሉ። ጉዳይ ስም አመሰግናለሁ።
የምትሉት ነገር ካለ በሉ። ደስ ብሎናል። እኛ ዲጃችን ታደሰንም ማስገቡት ምናምን ይመቻችሁ። ዲጃችን አለን። ብዙ ገና አጀንዶች አሉ። ገና እነሱንም እናሳካለን። ብዙ ሰዎች የተጎዱ አለ። እነሱንም ገና ፊክስ እናደርጋለን። በዛ በቃ ምሩጫችን ገና ይቀጥላል። ብዙ ታሪክ እንሰራለን። ብዙ የፍቅር ክሊኒክ፣ ብዙ ልባቸው የፈረሰ ትዳር ውስጥ ሆኖ የቆሰሉ በፍቅር ላይ ቆሰላችሁ ሰዎች ካላችሁ የወንዶች ጉዳይ እንግዲህ ያው እንደዚህ ወገቡን ታጥቆ እያለቀሳችሁ እንዳመጡ ጋይስ። ለቅሶ እባክህ ጆንባባ አንተን እንግዲህ ስለዚህ ለቅሶ የምትለው የሆነ ነገር በል እንግዲህ። እኔ ብዙም እኮ ያው አንተ ስለ ለቅሶ ማውራት አትችልም፣ ምክንያቱም አንተ ራስህ አልቃሽ ነህ። ተው ጆንባባ በጣም ታሪክ ማንም አይወቀስም። ባለፈ ታሪክ ለቅሶውን አቁመህ ፈካ ደንገጥ ብለህ ቁጭ ብለሃል ዛሬ። እግዚአብሔር ይመስገን። ከዚህ በኋላ ካለቀስክ ደግሞ ያው ጆከር ምን እንዳለ ታውቃለህ። በሲሚንቶ አፍህን ተዘግቶ ቁጭ ትላለህ ስለተባልክ ማልቀስህን እንባህን ምንንም እዛ አቋርጠህ መቀመጥ አለብን። እንግዲህ ወንድማችን በጣም ደስ ብሎናል። እኛም በዚህ አጋጣሚ የምነግራችሁ እኔ እዚህ ጋር ኮሜንት ላይ ጆኔ ፍቅር ጆኔ መውደድ ምናምን የምትሉ ሴቶች አቁሙ። እኔ ባለትዳርና የ2 ልጆች አባት ነኝ ብዬ ቪዲዮ ሁሉ ሰርቻለሁ። እሺ ባለትዳር ነኝ ቆይቻለሁ። ባለትዳር የ2 ልጆች አባት ነኝ ብያለሁ። ስለዚህ ባባ የኔ ፍቅር፣ ባባ የኔ ውድ አበባ ምናምን የምትሰጪ ትቦለክ ያለሽ እኔ ቤት ውስጥ ተናግሬያለሁ ከዚህ በፊት። ስለዚህ ወንድማችን በጣም እናመሰግናለን ለዚህ አይነት ቁም ነገር ስላደረስ ነው። መጨረሻውን ደግሞ ይዘን እንመጣለን። ልጅቷንም እሱንም አንድ ላይ አድርገን የሰርግ ሙዚቃ እንጋብዛለን፣ ኬካችንን እንቆርሳለን። ይቀጥላል ማለት ነው። እንደዛ ከዛ ውጭ ያልተናገርኩት ነገር ምንድን ነው? ያው በጣም ጥሩ ልጅ ናት በእውነትን። በጣም ሴት ልጅ እንደዚህ ጠንካራ ስትሆን ለምትወደው ሰው እንደዚህ ስታሰብ ዋጋ ስትከፍል በጣም ደስ ይላል። በጣም ደስ ይላል። ትዳር ውስጥም ሆነ በሪሌሽንሽፕ ውስጥ መረዳዳት ያለ ነው፣ ሰፖርት መደራረግ ያለ ነው። ስለዚህ ልጅቷ በጣም ልትመሰገንና ልጅቷ በጣም በቃ እኔ እንጃ አይዶን አላውቅም። እንደዚህ አይነት ጥሩ ሴቶችም እንዳላችሁ አሁን እያየን ነው። ኤኒዌይስ ታች ያለውን ስራ ከሰራን በኋላ እንግዲህ ሁለቱንም አምጥተን ወደ መድረክ አምጥተን እንግዲህ መጀመሪያ እሱን ይቅርታ እንዲላት ይደረጋል። ይቅር ይባባላሉ። ያው የቤተሰብን ጉዳይ ያለ እሱንም እንጨራረስና የመዝጊያውን ፕሮግራም እዚሁ እናደርገዋለን። ኬክ እንቆርሳለን። እንግዲህ በዚህ ፕሮግራም ላይ እንግዲህ መሳተፍ የምትፈልጉ የክብር ስፖንሰር መሆን የምትፈልጉ በእነዚህ ልጆች ኮንታክት ልታደርጉ ትችላላችሁ። ይህንን ፕሮግራም ስፖንሰር ልታደርጉ የምትፈልጉ ወዳጆቻችን ካላችሁ እንግዲህ ያው እድሉን ሰጥተናችኋል። እንግዲህ በውስጥ መስመር አሁን እኛ በቤታችን በወንዶች ጉዳይ ስም ተለቅ ያለ ሻምፓኝ፣ ሌላ ምንድን ነው የከፈተው ጆን? የሰርግም ዘፈንም ይከፈታል፣ ችግር የለውም። ሻምፓይንም እንከፍታለን፣ ቢራም የተገኘውን እንከፍታለን። ብቻ የሰውንም አፍ ቢሆን እንከፍታለን፣ የራሳችንንም ቢሆን እንከፍታለን። ስለዚህ የሚከፈት ጠፋ ይከፈታል የዛን ጊዜ እንግዲህ። ስለዚህ ግን በእውነት ከኛ ጋር የነበራችሁ ሰዎች በጣም ቴንኪው ልላችሁ ፈልጋለሁ። የመድኃኒዓለም ሀሳብ አለክ? እስቲ ቀጥል። እኔ ያለኝ የመድኃኒዓለም ታፈንክ እንዴ? ታደሰ ምን ሆነ የወጣው? ሲሳይ ምን ፈልጎ ነው? እኔ ልቀጥል? ቀጥል ላክ። እሺ ሁላችሁም እጅግ አመሰግናለሁኝ። ጁጁዬ የልጅ አዋቂ ነህ፣ እግዚአብሔር ይስጥህ፣ እድሜ ይስጥህ። ጥልን የሚፈልግ ማነው? ሰይጣን ነው። ማስታረቅ ደግሞ ብልህነትና ጨዋነት ነው። ትልቅ ስራ ነው የተሰራው። ከመጀመሪያው እስከ መጨረሻው እየተከታተልኩኝ ነበረ። ዛሬ በጣም ደስ የሚል ስራ ነው የሰራኸው።
ጆከርንም እጅግ የምንወደው ወንድማችን ነው። ለሁሉም ሟች ነው ጆከር። የሚመሰገን ልጅ ነው። እህቴም እግዚአብሔር ይስጣት እሺ በማለቷ ያረገችው ብዙ ነገሮች አሉ። ደስ የሚል ነገር ነው የተናገረችው። ለማንም አይደለም እሱ ጋር ያረገችውን ይሄ ብላ በግልጽ አስቀምጣለታለች። እንደው በጣም ጨዋ ልጅ መሆኗን እኔ ላመሰግናት እወዳለሁ። ጨዋ ልጅ በጣም ትልቅ ሰው ነው። እኔ በጣም እንግዲህ በነገውም ገብቼ እንደው እንመርቃታለን፣ እንወዳታለን። ወንድሜም አንተ ባልዮ የምትባለውም ተማር ከእሷ። በጣም እንዲህ አይነት ሴት አትገኝም። ጨዋ ልጅ ናት፣ መልካም ልጅ ናት።